የአዶናይ እህት ትገረም። የአዶናይ እህቶች ይገረሙ። እናንተ መጀመሪያ መገረፍ አለባችሁ። በሰው ጓዳ እየገባችሁ የምትፈተፍቱ፣ በሰው ቤት የምትፈተፍቱ፣ የራሳችሁን ጓዳ ሳትሞሉ፣ የራሳችሁን ጓዳ ሳትጠግኑ፣ በሰው ቤት ዝው ብላችሁ ገብታችሁ ልቅ ብላችሁ አለቅላቂ፣ ሁሉ ምድረ አለቅላቂ እየገባችሁ ከምትፈተፍቱ እናንተ ናችሁ መገረፍ ያለባችሁ። እንደዚህ መሆን የለባችሁ። ምን አገባችሁ? ምን አገባችሁ? በሰው ህይወት፣ በእናንተ ህይወት ማን ይገባል? እናንተስ በፓንት ለብሳችሁ ብትሄዱ ማን ይናገራችኋል? በሰው ህይወት ጥልቅ ብላችሁ ገብታችሁ መገረፍ አለባት። እንደዚህ ብለ ጃኒና ዶኒ ያልተጣሉ። ኧረ በስመ ስንት የሚወራ ስንት የሚሞላ ጓዳ አለ። ስንት ማሟላት ያለባችሁ ነገር አለ። ምንጉር ናችሁ በስላሴ ስም። ኧረ በእናትህ ወደ ራሳችሁ ተመለሱ። እግዚአብሔርን ይደብራል። በጣም ነው የሚደብረው በሰው ጓዳ መግባት። እስቲ ስለ ራሳችሁ የከሌ ቤት ከሌ ተጣሉ። ከሌና ከሌ እኮ ተጣሉ። ትናንትና እኮ አብረው ነበሩ። እንደዚህ ተሰዳደቡ። ምን አገባችሁ? ምን ጥልቅ አረጋችሁ? እንደው በእግዚአብሔር ስንት ነገር እኮ አለ። እስቲ ቤተክርስቲያን ሄዱ። እዚህ በቤተክርስቲያኑ በር ለፉ። ጆሮአችሁን ለቤተክርስቲያን ስጡ። ጆሮአችሁን ለጥሩ ነገር ስጡ። እስቲ ለመልካምነት ተጠቀሙበት አፋችሁን። እውነት ያፎላምታ በጣም ከእግዚአብሔር ጋር ነው የሚያጣለው የሚያነካከው። እውነቴን ነው። ጥሩ ነገር ስሩ፣ መልካም ነገር ስሩ። ይሄ ልጅ እኮ ተፈትኖ ፈተናኖችን ነገሮች አልፎ ይቺ ልጅ እኮ እቺ አክብረት የምትባለዋ ደግሞ ልጅ ማለት ነው። እቺ ትንሽ ልጅ ስንትና ስንት ጫካ ዱር እህቶቿን ይዛ በእግሯ ተጉዛ ማሳደጊያ ቦታ የደረሰች ልጅ ናት። እውነት ልታደንቋት እንጂ ልትዘባበዙባት ወይ ልትሰድቧት አትችሉም። እውነቴን ነው። ጥሩ አይደለም ይሄ ክፋት ነው። ክፋት እስቲ ክፋታችሁን እስቲ ለራሳችሁ ስሩበት። ይሄን ስሩበት እስቲ። እውነቴን ነው። በሌላ ነገር በመጥፎ ነገር እስቲ አይምሯችሁን አትሙሉት። ለሰው ቀና ነገር ልባችሁን ክፈቱት። ንጹህ አርጉት፣ ነጭ አርጉት። እስቲ ሁልጊዜ ብላክ ልባችሁን ጥቁር እያደረጋችሁ ጥሩ ነገር ስሩበት። በቃ ተሻሻሉበት። እንዴ ሰው እኮ አረብ ሀገር ወጥቶ እኮ ይሰደዳል። እንኳን አይደለም የሰው የስንት አረብ ሀገር መከራና ግፍ እየደረሰበትና እየቻልን እንኳን ስለነሱ መጥፎ ነገር አናወራም እኛ። ምክንያቱም ብር እየሰጡን ነው በየወሩ አይደለም እንዴ? የተለወጥንበት ልጆች እያሳደግንበት ነው። እናንተም እስኪ በሰው ጓዳ ገብታ እኛ እንኳን እንደዚህ መከራና ስቃይ እየበላን እንኳን በሰው ሀገር ስለ ሰዎቹ ክፉ ነገር አናወራም። ለምንድን ነው እናንተ ጥሩ ነገር የማታወሩት? ለምንድን ነው ካፋችሁ መርዝ የምትረጩት? መርዝ አትርጩ እስቲ። ክፋት አታስተምሩ። ለሚመጡ ህፃናቶች፣ ለሚያድጉት ህፃናቶች ከእናንተ ክፋት እየተማሩ ነው ሰው ክፋተኛ የሚሆነው። ትልቁም ትንሹም ማዘውንቱም እየገባ ቲክቶክ ዩቲዩብ ላይ እየገባ እንደዚህ አይደለችም፣ ልጆቹን አበላሻቸው፣ ልጆቹ ባለጉ፣ ጃኒ እህቷን ብሬስ አሳሰረች፣ ጃኒ እህቶቹ